ቀላል የቶንሲል ህመምና የልብ በሽታ ስለሚኖራቸው ግንኙነት እነግራቸዋለሁ። ሰላም ወላጆች፣ ዶክተር ናትናኤል ክፍሌ ይባላለሁ። በዶክተር ሳሊያንስ ጀነራል ሆስፒታል የህፃናትና ታዳጊዎች ስፔሻሊስት ሐኪም። ስትሬፕቶኮከስ በተባለ ባክቴሪያ አማካኝነት የሚመጣ የቶንሲል በሽታ አኪዩት ሪማቲክ ፊቨር የምንለውን የልብ ህመም ሊያስከትል ይችላል። ይህ ህመም በተለይ ደግሞ ከ5 ዓመት እስከ 15 ዓመት ያሉ ህፃናትን የሚያጠቃ ሲሆን ሰውነታችን የራሱን የአካል ክፍሎች ማለትም መገጣጠሚያዎችን፣ አንጎልን፣ ቆዳም እንዲሁም ደግሞ ልብን በሚያጠቃበት ወቅት የሚፈጠር የህመም አይነት ነው። ይህም ህመም የሚከሰተው የቶንሲል ህመም በቶሎ ካልታከመ ስለሆነ ወላጆች 2 መሰረታዊ ጥንቃቄዎችን እንድታደርጉ ይመከራል። የመጀመሪያው የቶንሲል ህመም በሚኖርበት ወቅት ቶሎ ወደ ህክምና መውሰድ ሲሆን፣ ሁለተኛው ደግሞ በቶንሲል ህመም አማካኝነት ለሚመጣ ኢንፌክሽን የሚሰጡ መድኃኒቶችን በአግባቡ ጨርሶ መጠቀም ይሆናል። ይህንንና የመሳሰሉ ከህፃናት ጋር የተያያዙ የህመም አይነቶችን በዶክተር ሳሊያንስ ጀነራል ሆስፒታል እኔንም ጨምሮ ባሉ የህፃናት ስፔሻሊስት ሐኪሞች 24 ሰዓት አገልግሎት የምንሰጥ ይሆናል።